ኤዲቲንግ ለመቻል ዩቲዩብ ውስጥ ገብታችሁ የአላይት ሞሽን ቱቶሪያል ብላችሁ ጽፋችሁ ሰርች ስታደርጉ በጣም ብዙ ቪዲዮ ይመጣላችኋል። ከነዛ ውስጥ እናንተ ደስ ያላችሁን ወይም ማወቅ የምትፈልጉትን መርጣችሁ ስትገቡ ግን የምትሰሙት ድምጽ አው መቻሉንማ በደንብ ይችላሉ፣ ግን በሀገራችን ቋንቋ ለመሆኑ ነው ችግሩን ከበድ ያደረገብን። ስለዚህ ለምን ይህን ቻናል ተቀላቅላችሁ በየሳምንቱ አዳዲስ የአላይት ሞሽን ቱቶሪያሎች ስለሚለቀቁ እናንተም ከነዛ ከማይገባ ቋንቋ ትገላገላላችሁ፣ የአላይት ሞሽን ችሎታንም በደንብ ትለምዳላችሁ። ስለዚህ በአንድ ድንጋይ ሁለት ወፍ ማለት ይሄ አይደለ? ታዲያ እስካሁን ሰብስክራይብ አላደረጋችሁ? እሺ፣ በመጀመሪያ ባክግራውንድ ኢሜጅ አድ እናደርጋለን። ከሌላችሁ ሙሉ ፕራክቲስ የምታደርጉባቸው ማቴሪያሎች በቴሌግራም ቻናል ማግኘት ትችላላችሁ። ከዛ በመቀጠል ሬክታንግል ሼፕ አድ እናደርጋለን። ያስገባነውን ሬክታንግል ሼፕ አጀስት እናደርገዋለን፣ ማለትም ሳይዙን እንጨምረዋለን፣ ከፈለግን እንቀንሰዋለን። አሁን ደግሞ ያስገባነው ሬክታንግል ውስጥ ኢፌክት አድ እናደርጋለን። አድ ኢፌክት የሚለው አማራጭ ውስጥ እንገባና ግላስ የሚለውን ኢፌክት አድ እናደርግበታለን። ኢፌክቱን አድ ካደረግን በኋላ እናንተ የፈለጋችሁትን አጀስትመንት ማድረግ ትችላላችሁ። እኔም ማድረገው ግን ራዲየስ ላይ 30 አደርገዋለሁ። ኦኬ፣ አስተካክላችሁ ጨረሳችሁ? በጣም ጥሩ። ቀጣይ ደግሞ ኢነር ብለር የሚለውን ኢፌክት አድ እናደርጋለን። አሁንም በድጋሚ ሌላ ኢፌክት አድ እናደርጋለን። የኢፌክቱ ስም ብራይትነስ ኤንድ ኮንትራስት የሚለው ነው። ሰርች አድርጋችሁ ማግኘት ትችላላችሁ ላታገኙ ስለምትችሉ። ከዛ በመቀጠል ብራይትነስ የሚለውን 7% ላይ እናደርገዋለን። ኮንትራስት የሚለውን ደግሞ 30% ላይ ወይም ፖዚቲቭ 30 ላይ እናደርገዋለን። አሁን ደግሞ የሬክታንግላችንን ሌየር ዱፕሊኬት እናደርገዋለን። ዱፕሊኬት ካረግነው በኋላ ሁለተኛው ወይም ዱፕሊኬት ያደረግነው ሌየር ውስጥ እንገባና ከለሩን ባዶ እናደርገዋለን። ሁሉንም ኢፌክቶች እናጠፋቸዋለን። ከዛ ስትሮክ አድ እናደርግበታለን፣ ዋይት ስትሮክ። መጠኑን ደግሞ 2 ታደርጉታላችሁ። የአላይት ሞሽን ቤዚክ ቱቶሪያሎች በየሳምንቱ ስለሚለቀቁ ቶሎ እንዲደርሷችሁ ከፈለጋችሁ ቪዲዮውን ላይክ በማድረግና ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ በመሆን እንድትቀላቀሉኝ በአክብሮት ጠይቃችኋለሁ። አሁን ምን ቀረ ካላችሁኝ ቴክስት መጨመርና ከዛ በኋላ ቴክስቱን የሚገርም አድርገን ሰርተን ቪዲዮውን መጨረስ ነው። ለቴክስታችን ቴክስት ስፔሲንግ የሚባለውን ኢፌክት እንጨምርለታለን። በመቀጠል ሬክታንግላችንን አኒሜት እናደርገዋለን። ሳይዝ የሚለው አማራጭ ውስጥ ትገቡና አንድ ኪ ፍሬም 0 ላይ አንድ ኪ ፍሬም ደግሞ 0.15 ላይ ታደርጋላችሁ። ከዛ የመጀመሪያው ኪ ፍሬም ላይ ሬክታንግሉን 0 ላይ ታደርጉታላችሁ። ከዛ እንደምትመለከቱ ይጠፋል። ከዛ ግራፍ ይሄን የመሰለ ወይም እናንተ ደስ ያላችሁ ማድረግ ትችላላችሁ። ሁለተኛውንም ሬክታንግል ወይም ቅድም ዱፕሊኬት ያደረግነውንም በተመሳሳይ ደቂቃ በተመሳሳይ ግራፍ አኒሜት እናደርገዋለን። ምንም የምንቀይረው ነገር የለም ከመጀመሪያው ሬክታንግል ጋር።
ከዛ አኒሜሽኑን ሪል ለማስመሰል ቴክስታችንን እንነካና 3 ነጥቡን ነክተን ክሬት ክሊፒንግ ማስክ የሚለውን አማራጭ እንነካዋለን። ከዛ ቴክስታችን ከሬክታንግሉ ጋር እንደምታዩት የሚገርም አኒሜሽን ይሰራልናል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። የሰራሁት ቪዲዮ ከተመቻችሁ ቻናሌ ቪዲዮን ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።